ማን የሚበልጥ ይመስላችኋል? ወታ ስራ ሰርታ የምትመጣ እናት ወይስ ደግሞ ቤት ውስጥ ሆና ልጇን የምታሳድ? ሰው እውነቱን ልንገራችሁ፣ እናትነት ቀላል አይደለም። ያችኛዋ ቢሮ ትሰራለች፣ ቀን ሙሉ ህጻናት ትቀበላለች። ከዚያ ደግሞ ወደ ቤት ተመልሳ ልብስ ማጠቡ፣ ምግብ ማብሰሉ፣ ልጆቿን ማስጠናቱ፣ መኝታ ማዘጋጀቱ፣ ይህ ሁሉ ስትራግል አለባት። ሌላኛዋ ደግሞ ቀኑ ሙሉ ቤት ውስጥ ነች። ግን ደግሞ ቤት ውስጥ ብቻ ቁጭ ብላ ብቻ አይደለም፣ 24 ሰዓት ስራ ላይ ነች። ምንም እረፍት የለም። ማንም ጥሩ አደረግሽ አይላትም። ሁለቱም ይደክማሉ። ሁለቱም ራሳቸውን ይጠይቃሉ። በቂ እያደረኩ ነው ወይ? ጥሩ እናት ነው ወይ? ጥሩ እናት ነኝ ወይ የሚለውን ነገር ማለት ነው። አንዳንድ ጊዜ የምትሰራው እናት ልጇን ሌላ ሰው ስለሚያሳድግላት የጥፋተኝነት ስሜት ይሰማታል። አንዳንድ ጊዜ ደግሞ ቤት ውስጥ የምትቆየው እናት ገቢ አላመጣሁኝም፣ ባሌን በተወሰነ መርዳት አልቻልኩኝም ብላ በጣም ትጨነቃለች። እና ግን እውነታው ምንድን ነው? እናትነት ውድድር አይደለም። ምንም ቀላልም ነገር አይደለም። የተሻለች የምትባል እናት የለችም። ሁሉም ጥሩ ናቸው። ያለው ይሄ ጥሩ ኃይል፣ ጥሩ ጊዜ፣ ጥሩ ድጋፍ ማድረግ፣ ለልጆቻቸውን መርዳት የሚሞክሩ እናቶች ሁሉ እናቶች ናቸውና የተለያዩ ቀናት የተለያዩ ችግሮች ሊኖሩ ይችላሉ። ነገር ግን አንድ ተመሳሳይ ነገር ነው የሚያደርጉት። እሱም ለልጆቻቸው ያላቸው ፍቅር ነው። ስለዚህ እርስ በርሳችን እንተጋገዝ። እሷ ትበልጣለች፣ እሷ ትበልጣለች አንባባል። እንደምንረዳዳ እንጂ ማን እንደሚበልጥ ይሄ አንመልከት ነው። ምክንያቱም እያንዳንዷ እናት በዝምታ የምትዋጋ አርበኛ ነች። እናትነት ደግሞ ውድድር አይደለም። ወርኪንግ ማም ሆንሽ፣ ስቴይ አት ሆም ማም ሆንሽ፣ ሁላችንም እየተማርን ነው። ስለዚህ እርስ በርሳችን እንደጋገፍ።